አዎ ከሕይወት ይልቅ ሞት እየመረጠ ያለ ራሱን እያጠፋ ያለ በተለያየ ሱሳሱስ ውስጥ ራሱን የጨመረው ስንቱ መሰላቸው። ስለዚህ ክርስቲያኖች ይህ ድምፅ የሚሰማቸው ለእኛ የሚያስፈልገንን አውቆ እግዚአብሔር አስቀድሞ አዘጋጅቶታል። ይሄ ምን ያህል እንደሚወደን የገለጠበት የመጀመሪያ መንገድ ይሄ። ወደ ሁለተኛው ሐሳብ ይሄድ እግዚአብሔር ፍቅር መሆኑን በምንድን ነው ያወቅ? በምንድን ነው የተረዳ? ሌሎቹን ስለ ፍጥረታት በሐልዮ በማሰብ በነቢብ በመናገር ሲፈጥር የሰውን ልጅ ብቻ በእጁ ሰርቶታል። እኛ የእግዚአብሔር የእጁ ስራዎች ነን። ቅድም እናየ ሌሎቹን ስለ ፍጥረታት 21ዱን ስለ ፍጥረታት የቤተክርስቲያን ሊቃውንት ስለ ፍጥረትን ብዙውን አንድ እያሉ ሲቆጥሩ 22 ናቸው ይላል። ስንት ናቸው? ስለ ፍጥረት 22 ናቸው። 21ዱን ስለ ፍጥረታት እግዚአብሔር የፈጠረው በሐልዮና በነቢብ ነው። ሐልዮ ማለት ማሰብ ነው። ነቢብ ማለት በመናገር ማለት ነው። አዳምን ብቻ በእጁ ፈጠረ። ይሄ ከሌሎች ፍጥረታት እንዴት እንዳከበረው፣ እንዴት ከፍ ከፍ እንዳደረገው፣ እንዴት እንደወደደው፣ እንዴት እንደለየው የሚገልጥ ቃል ነው። ሁለተኛ ፍቅሩን የገለጠልን ሌሎቹን ስለ ፍጥረታት በሐልዮና በነቢብ ሲፈጠር የሰው ልጅ በገቢር ፈጠረው። ማን ነው ከሰው ልጅ በስተቀር እግዚአብሔር በእጁ የሰራው? ሰማይን በእጁ አልሰራም። ምድርን በእጁ አልሰራም። እጽዋቱን፣ አዝርቱን፣ እንስሳቱን በእጁ አልሰራም። በዝምታ በቃል በንግግር ነው የፈጠራቸው። አዳምን ግን በእጁ አበጃቸው፣ በእጁ ሰራው፣ በእጁ ቀረጸው። ከዛ በአፍንጫው ሕይወት እስትንፋስ እፍ አለበት። ከዛ አዳም ሕያው ሆነ። ሁለተኛ ፍቅሩን የገለጠልን በዚህ መንገድ ባጭ። ሶስተኛ እንደሚወደን የገለጠልን በአዲስ ኪዳን ደግሞ እስካሁን በቃል ነው። የአዲስ ኪዳኑ ደግሞ የተለየ ነው።